ጤና ይስጥልን። ወደ ዛሬው ትልቅ ቆይታችን እንኳን በደህና መጣችሁ። ሰላም። እንግዲህ ሁላችንም መንፈሳዊ እድገት እንፈልጋለን። አዎ። ነገር ግን ብዙ ጊዜ የሆነ ቦታ ላይ የቆምን ይመስለናል። ልክ። ወደፊት ደማንራመድ። ለምንድን ነው አንዳንዶች የሚያድጉት ሌሎች ደግሞ የሚቀሩት? ዛሬ የምንመረምራቸው ምንጮች በተለይ ከሐዋርያው ዮሐንስ መልእክት ይህንን ጉዞ ልክ እንደ አንድ ታሪክ ነው የሚተርኩልን። በጣም ደስ የሚል አገላለጽ ነው። ከይቅርታ ተነስቶ በውጊያ ውስጥ አልፎ ጥልቅ ጥበብ ላይ የሚደርስ ታሪክ። እስኪ የዚህን ታሪክ ምዕራፎች አንድ በአንድ እንመርምር። በጣም እንደ ታሪክ ስናየው እኮ እኛ ራሳችን በዛ ታሪክ ውስጥ የትኛው ገጸ ባህሪ እንደሆንን ወይም በየትኛው ምዕራፍ ላይ እንዳለን እንድናስብ ይረዳናል። ልክ ነሽ። እና ምንጮቹ የሚሰጡን ማዕቀፍም ይኸው ነው። ዮሐንስ አማኞችን በሶስት ይከፍላቸዋል። ልጆች፣ አባቶችና ጎበዞች። እያንዳንዳቸው ደግሞ የራሳቸው የሆነ ልዩ ማንነት አላቸው። እሺ፣ እንግዲያው የታሪኩን የመጀመሪያ ምዕራፍ እንጀምር። ልጆች። እሺ። ዮሐንስ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። ይህ በጣም መሰረታዊ ይመስላል። የዚህ ደረጃ ዋና መለያው ምንድን ነው? ዋናው መለያውና ትልቁ ደስታቸው ይቅር መባላቸውን ማወቃቸው ነው። የእምነት ጉዞ የሚጀምረው እዚህ ላይ ነው። ከጥፋተኝነት ስሜት ወደ ነጻነት መሸጋገር። ገባኝ። ግንኙነታቸው ከእግዚአብሔር ጋር ገና አዲስ ነው። ልክ አንድ ልጅ አባቱን እንደሚያውቅ እነሱም አብን አውቀዋለሁን የሚለው እና ይሄ ዕውቀት በብዙ መረጃ እና ትንታኔ ላይ የተመሰረተ ሳይሆን በፍቅር ላይ የተመሰረተ በፍቅር እና በመቀበል ላይ የተመሰረተ የግል ግንኙነት ነው። የዚህ ደረጃ ውበቱ ይሄ ነው። ንጹህ፣ ቀላል እና በደስታ የተሞላ ልክ እንደ የጫጉላ ሽርሽር ወቅት ማለት ይቻላል። በጣም ጥሩ አገላለጽ ነው። ነገር ግን በጫጉላ ሽርሽር ላይ ለዘላለም መቆየት አይቻልም አይደል? በፍጹም። እድገት ያስፈልጋል። ምንጮቹ ስለዚህ የእድገት አስፈላጊነት ምን ይላሉ? ጥሩ ነጥብ ነው። ምንጮቹ እኮ አንድ ወጥ የሆነ ምስል ነው የሚሰጡን። ልክ እንደ ሕፃን የመጀመሪያው ነገር ምግብ ነው። ምግብ? አዎ፣ ንጹህ እና ቀላል የሆነው የእግዚአብሔር ቃል ወተት። ሐዋርያት ጴጥሮስም ጳውሎስም ይህንን ሐሳብ አንስተውታል። እውነት ነው። ዋናው ነጥባቸው ምንድን ነው? እድገት የሚጀመረው በመመገብ እና ደግሞ በመመራት ነው። ያለዚህ ሁለቱ በልጅነት መቆየት አይቀሬ ነው። ችግሩ የሚመጣው ልጅ የሆነ ሰው በዚያው ለመቆየት ሲወስን ነው። ጳውሎስ ለቆሮንቶስ ሰዎች ወተት ጋሁቻችሁ ጽኑ መብል አልመገብኳችሁም ሲል በቁጭት ነው። አዎ፣ ለረጅም ጊዜ በልጅነት መቆየታቸውን እየነገራቸው ነበር። ይህ ማደግ ፍላጎት በራሱ ከባድ ነገር እኮ ነው። ብዙ ጊዜ ምቾት ውስጥ መቆየትን እንመርጣለን። ወተት መጠጣት ከባድ ምግብ ከማኘክ ይቀላል። እውነት ነው። ምንጩ ላይ ይህንን ፍላጎት ሊያነሳሳ የሚችል ወይም ይህንን የምቾት ቀጠና እንድንሰብር የሚገፋፋን ነገር ተጠቅሷል። በቀጥታ ባይጠቅስም ፍንጭ ይሰጠናል። ጴጥሮስ ለመዳን በእርሱ እንድታድጉ የቃልን ወተት ተመኙ ይላል። ለመዳን በእርሱ እንድታድጉ። እዚህ ላይ ያለው ቁልፍ ቃል ለማደግ የሚለው ነው። የእድገት ዓላማው ምንድን ነው? መዳንን በተሟላ መልኩ መኖር። ስለዚህ ፍላጎቱን የሚያነሳሳው ነገር ከዚህ በላይ ነገር አለ ወይ የሚለው ጥያቄ ነው። በይቅርታ የተገኘ ደስታ ድንቅ ነው፣ ግን ያ የጉዞ መጀመሪያ እንጂ መጨረሻው አይደለም። እግዚአብሔር ጋር ያለው ሕይወት ከዚህ በላይ ጥልቀትና ትርጉም አለ የሚለው እምነት ነው ወደሚቀጥለው ደረጃ የሚገፋፋን። ካለበለዚያ ያው በምሳሌ መጽሐፍ እንደተጠቀሰው ምሪት ያስፈልጋቸዋል። ልጅን በሚሄድበት መንገድ ምራው እንደሚለው ከውጭ የሚመጣ እርዳታ ወሳኝ ይሆናል። እሺ፣ ስለዚህ የመነሻው ነጥብ ይቅርታና መሰረታዊ እውቀት ነው። ነገር ግን ማንም ሰው ሕይወቱን ሙሉ ወተት እየጠጣ መኖር አይፈልግም። ቀጣዩ ደረጃ የአባቶች ደረጃ ፍጹም የተለየ ጥልቀት ያለው ይመስላል። ይህ ከመጀመሪያ የነበረውን ማወቅ የሚለው ሐሳብ በጣም ይለያቸዋል አይደል? በጣም ልዩነቱ የሰማይና የምድር ያህል ነው። የልጆች ዕውቀት አብን ማወቅ ነው፣ የግንኙነት መጀመሪያ። የአባቶች ዕውቀት ግን ከመጀመሪያ የነበረውን ማወቅ ነው። ይሄ ማለት ምን መሰለ? ጊዜንና ሂደትን ይጠይቃል። ተራ ትውውቅ አይደለም ማለት ነው። በፍጹም። በብዙ የሕይወት ውጣ ውረዶች፣ በፈተናና በድል፣ በጸሎትና በትግል ውስጥ አልፎ የተገኘ የተፈተነና የጸና ዕውቀት ነው። እግዚአብሔር በንድፈ ሐሳብ ደረጃ ጥሩ እንደሆነ ማወቅ አንድ ነገር ነው። በሕይወት አስቸጋሪ ጊዜያት ውስጥ ግን
ታማኝነቱን በተግባር አይቶ አውቀዋለሁ ማለት ሌላ ነገር ነው። በጣም ሌላ ነገር ነው። አባቶች በዚህ ደረጃ ላይ ያሉ ናቸው። ምንጮቹ ላይ የተጠቀሱት የያዕቆብና የዳዊት ምሳሌዎች ይህንን ሐሳብ በደንብ ያብራሩታል። ዳዊት ጎለመሱ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ሲል ልክ እንደ ሳይንቲስት ነው። የሕይወቱን ሙሉ የእግዚአብሔርን ታማኝነት በቤተ ሙከራ ውስጥ እንዳየ ሳይንቲስት የመሰከረ ነው። በትክክል የእነሱ ዕውቀት በክፍል ውስጥ የተማሩት ሳይሆን በሕይወት ውጣ ወረድ ውስጥ የኖሩት ነው። እውነት ነው። የያዕቆብ ሕይወት በውሸት፣ በሽሸት፣ በቤተሰብ ግጭት የተሞላ ነበር። ነገር ግን በመጨረሻ ከክፉ ነገር ሁሉ ያዳነኝ መልአክ ብሎ መመስከር ችሏል። ይህ ነው የአባትነት ጥበብ። ጽናትና እውቀት ወሳኝ ባህሪያቸው ናቸው። ነገር ግን አባትነት የሚለው ቃል በውስጡ ሌሎችን የማሳደግ ኃላፊነትን ይዟል። እዚህ ላይ አንድ ጥያቄ ላንሳ። እሺ፣ አንድ ሰው ይህንን ሁሉ ጥበብና የሕይወት ልምድ ለራሱ ብቻ ይዞ ቢቀር አባት ሊባል ይችላል? በፍጹም አይችልም። ወይስ አባትነት የሚረጋገጠው ያንን ጥበብ ለሌሎች ሲያካፍል ነው? ወሳኝ ጥያቄ ነው። አባትነት በባህሪው ግንኙነትን ያመለክታል። የኖሩትንና የዳሰሱትን እውነት ለሚቀጥለው ትውልድ የማስተላለፍ ብቃትና ልብ ከሌለ ዕውቀቱ ልክ እንደ ሙዚየም ዕቃ በራስ ውስጥ ተቆልፎ ይቀራል። ዋው! መንፈሳዊ አባቶች ዕውቀታቸው ለራሳቸው ብቻ ሳይሆን ለማህበረሰቡ የሚፈስ የጥበብ ምንጭ ነው። ሌሎችን ይመክራሉ፣ ያንጻሉ፣ ይመራሉ፣ ይደግፋሉ። አባቴን ታውቁት ነበር ከማለት አልፈው እርሱን ኖሮታል የሚባልላቸው ናቸው። ጥበባቸው ለሌሎች መብራት ይሆናል። ይሄ በጣም ግልጽ ነው። እኔን ሁሌም ግራም ያጋባኝ ግን የጎበዞችና የአባቶች ቅደም ተከተል ነው። በተፈጥሮ ከጉብዝና ወደ አባትነት እንደምናደግ እናስባለን። ነገር ግን እዚህ ላይ ሁለቱም እንደተለዩ የብስለት መገለጫዎች ቀርበዋል። አንዱ ከሌላው ይበልጣል ማለት ነው። የሚገርመው ነገር ዮሐንስ ሲጽፍ አንዱ ከሌላው ይበልጣል ወይም አንዱን ጨርሰው ወደ ሌላው ትሸጋገራለ ያለ አይመስልም። ታዲያ ምንድን ነው? ይልቁንም ተለያዩ የመንፈሳዊ ብስለት ገጽታዎችን ወይም ተግባራትን ያሳየን ነው። እሺ፣ ይህንን እንደ ጂም መሄድ ልናየው እንችላለን። ጂም? ልጆች ጂም ውስጥ ለመጀመሪያ ጊዜ ገብተው መሰረታዊ እንቅስቃሴዎችን የሚማሩ ናቸው። ጎበዞች ክብደት የሚያነሱ፣ የሚለፉና ጡንቻ የሚያወጡ ናቸው፣ ውጊያ ላይ ናቸው። አባቶች ደግሞ የሰሩትን ሰውነት እንዴት መጠበቅና ሌሎችንም ማሰልጠኝ እንደሚችሉ የሚያውቁ ልምድ ያላቸው አሰልጣኞች ናቸው። ገባኝ። ሶስቱም ጂም ውስጥ ናቸው፣ ግን በተለያየ ተግባር ላይ ተሰማርተዋል። ዋው! ይህ አመለካከት ነገሩን በሙሉ ይቀይረዋል። ስለዚህ ጎበዞች የሚለው ደረጃ የአባቶች ተቀናቃኝ ሳይሆን የተለየ ሚና ያለው የብስለት ክፍል ነው ማለት ነው። በትክክል። ምንጩ ጎበዞች ሆይ ብርቱዎች ስለሆናችሁ ክፉንም ስላሸነፋችሁ ይላል። ይህንን የውጊያ ገጽታ እስኪ በደንብ እናብራራው። የጎበዞች መለያቸው ድል አድራጊነት ነው። ነገር ግን ጥንካሬያቸው ከራሳቸው የመነጨ አይደለም። እሺ፣ ዮሐንስ ግልጽ ያደርገዋል። ብርቱ የሆኑት የእግዚአብሔር ቃል በእናንተ ስለሚኖር ነው። ምንጩ ቃሉ ነው። ቃሉ በውስጣቸው ሕያው ስለሆነ የውጊያ መሳሪያቸውም የጉልበታቸውም ምንጭ እሱ ነው። ስለዚህ ዝም ብለው የተቀመጡ ብርቱዎች ሳይሆን ንቁ ተዋጊዎች ናቸው። በመንፈሳዊ ነገር የጨከኑ ናቸው። ክፉን አሸንፈዋል የሚለው ሐሳብ ለዛሬው ሕይወታችን ምን ትርጉም አለው? ይህ ክፉ ምንድን ነው? በጣም ጥሩ ጥያቄ። ይህንን ከመናባዊው የአጋንንት ውጊያ ባሻገር ማየት አለብን። እሺ፣ በዘመናችን ክፉ በተለያየ መንገዶች ይገለጣል። በውስጣችን ያለውን አሉታዊ የሐሳብ አዙሪት መዋጋት ሊሆን ይችላል። እውነት ነው። ሱስን መታገል ሊሆን ይችላል። በሥራ ቦታችን ላይ ያለውን የፍትህ መጓደል መቃወም ሊሆን ይችላል። ተስፋ መቁረጥና ፍርሃትን መዋጋት ሊሆን ይችላል። ስለዚህ የሕይወት እውነተኛ ውጊያዎች ናቸው። መዝሙረኛው ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው እንዳለው፣ የድላቸው ምስጢር ቃሉን መኖር ነው። በትክክል። በራእይ መጽሐፍም በበጉ ደምና በምስክራቸው ቃል አሸነፉት ይላል። ድሉ ሁሌም ከቃሉ ጋር የተያዘ ነው። ስለዚህ ውጊያው ዓላማ ቢስ አይደለም። ከዚህ ደረጃ ጋር የተያዘው ጎበዞቻችሁም ራእይ ያያሉ የሚለው ትንቢትስ ይህ ራእይ ምንድን ነው? ራእይ ማየት ማለት ውጊያቸው ለምን እንደሆነ ያውቃሉ ማለት ነው። አቅጣጫ አላቸው። ቃሉ ብርታትን ብቻ ሳይሆን አቅጣጫንም ይሰጣቸዋል። ዝም ብለው የሚዋጉ ሳይሆኑ ትልቅ ዓላማን ለማሳካት የሚታገሉ ናቸው።
ራእይ ማለት የግድ ምስጢራዊ ምስል ማየት ማለት አይደለም። ይልቁንም እግዚአብሔር በሕይወታቸው በማህበረሰባቸው ውስጥ ሊሰራ ያሰበውን ነገር በማስተዋል ለዚያ ዓላማ መኖር ማለት ነው። ይህ ራእይ ነው በውጊያ ውስጥ ተስፋ ሳይቆርጡ እንዲቀጥሉ ኃይል የሚሆናቸው። በጣም አስገራሚ ነው። ስለዚህ ሦስቱን ደረጃዎች ስናያቸው ልጆች በእቅፍ ውስጥ ያሉ በይቅርታ ደስ የተሰኙ ናቸው። አባቶች በረጅም ጉዞ ጥበብን ያካበቱ የመረጋጋትና የምክር ምንጭ ናቸው። ጎበዞች ደግሞ ግንባር ላይ ያሉ በቃሉ ኃይል እየተዋጉና ለውጥ እያመጡ ያሉ ናቸው። በትክክል። የሚገርመው ነገር የእነዚህ ሦስቱን ደረጃዎች የጋራ ክር የእግዚአብሔር ቃልና ከእርሱ ጋር ያለው ግንኙነት መሆኑ ነው። እውነት ነው። ነገር ግን ያ ቃልና ግንኙነት በእያንዳንዱ ደረጃ በተለየ መልክ ይገለጻል። ልጆች ቃሉን እንደ ወተት ይመገባሉ፣ ጎበዞች ቃሉን እንደ ሰይፍ ይጠቀሙበታሉ። አባቶች ደግሞ የቃሉን እውነት በሕይወታቸው ኖሮታልና የጥበባቸው ምንጭ ሆኗቸዋል። ስለዚህ መንፈሳዊ ብስለት ማለት ከወተት ፈላጊነት ተነስቶ ውጊያን መዋጋት ወደሚቻልበት ጥንካሬ፣ ከዚያም ያንን ሁሉ ልምድ ወደ ጥልቅ ጥበብ መቀየር መቻልን ያካትታል ማለት ነው። ልክ እንደዛ። ይህ ማለት አንድ ሰው በአንድ ጊዜ በተለያዩ ደረጃዎች ላይ ሊገኝ ይችላል ማለት ነው። ለምሳሌ በሥራ ሕይወቱ እንደ ጎበዝ የተዋጋ፣ በቤተሰብ ሕይወቱ ግን እንደ ልጅ ምሪትን የሚፈልግበት ሁኔታ ሊኖር ይችላል። አሁን የመጨረሻውና ወሳኙ ነጥብ ላይ ደረሰ። እሺ፣ ምንጮቹ እነዚህን ደረጃዎች እንደተለያዩ የእድገት እርከኖች ቢያቀርቧቸውም ምናልባት እኛ ልናያቸው የሚገባውን በተለየ መነጽር ሊሆን ይችላል። እንዴት? ጥያቄው የትኛው ደረጃ ላይ ነኝ ብቻ አይደለም። ምናልባት ትክክለኛው ጥያቄ በዚህ ሰሞን የሕይወቴ የትኛው ገጽታ የልጅ እምነትን ይፈልጋል? የትኛው ፈተና የጎበዝ ጥንካሬን ይጠየቃል? በማን ሕይወት ውስጥስ የአባት ጥበብን ማበርከት እችላለሁ የሚለው ሊሆን ይችላል። ይህን በዚህ መልኩ አስቤው አላውቅም ነበረ። አዎ። ስለዚህ ብስለት ማለት አንዱን ደረጃ ትቶ ወደ ሌላው መሄድ ሳይሆን ምናልባት ብስለት ማለት በሦስቱም ውስጥ እንዳስፈላጊነቱ መኖርን መቻል ነው። ዋው! አንዳንድ ጊዜ ትልቅ ውሳኔ ፊት ስንቆም እንደ ልጅ በእግዚአብሔር ላይ ሙሉ በሙሉ መደገፍና መመራትን መቀበል ያስፈልገናል። እውነት ነው። ሌላ ጊዜ ደግሞ ኢፍትሐዊነትን ስናይ እንደ ጎበዝ መቆምና መዋጋት ይጠበቅብናል። ደግሞም አንድ ወጣት ምክር ፈልጎ ወደኛ ሲመጣ የሕይወት ልምዳችንን ተጠቅመን እንደ አባት መምከር ይጠበቅብናል። ስለዚህ ደረጃዎቹ መሰላል ብቻ አይደሉም። እንደ አስፈላጊነቱ የምንጠቀምባቸው ተለያዩ የመንፈሳዊ ብስለት መሳሪያዎች ወይም ገጽታዎች ሊሆኑ ይችላሉ። እና ይህ ጉዳይ ጥልቅ የሆነ ግላዊ ማሰላሰልን የሚጋብዝ ጥያቄ ነው።